ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የመጀመሪያ ድምጾች የአማርኛ ሙሉ የመጀመሪያ ድምጾችን አንድ ባንድ ጽፌ እነሱ ላይ ደግሞ በመጀመሪያ ድምጾች ቃላት እንዴት እንደሚመሰረት ይዤላችሁ መጥቻለሁ ማለት ነው። በደንብ አድርጋችሁ መጀመሪያ እነዚህን ፊደሎችን መጀመሪያ ያሳያችኋለሁ ማለት ነው። ከዛ ቀጥዬ ደግሞ ቃላቶችን በመጀመሪያ ድምጾች ምን አይነት ቃላቶች እንደመሰረቱኝ አንድ አሳያችኋለሁ ማለት ነው። አሁን ወደ ትምህርታችን እዚህ ጋር ለ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ የ ነ ኘ አ ከ ኸ ወ ዘ ዠ ደ ጀ ገ ጠ ጨ ጰ ጸ ፈ አ ሀ ጸ ፐ። እንግዲህ እነዚህ ፊደሎች የመጀመሪያ ድምጾች ናቸው። የምታዩዋቸው የመጀመሪያ ድምጾች ናቸው። በእነዚህ ደግሞ ምንድነው የመሰረቱ ማለት ነው? ቃላቶችን መስርቼባቸዋለሁ ማለት ነው። ለምሳሌ በመጀመሪያ ድምጾች ስንመሰርት ሰከረ ሰከረ ይላል። ሰ ማለት የት አካባቢ ናት? እንግዲህ ሰ ማለት ይቺ ናት። እዚህ ጋር ሰ ከ ስንል ደግሞ እዚህ ጋር ከ ረ ስንል ደግሞ የረ ቤተሰብ እዚህ ጋር ረ በአንድ ላይ ሰከረ ሰከረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ መከረ መከረ ይላል። እዚህ ጋር መ ማለት የመጀመሪያ ድምጽ እዚህ ጋር መ ከ ስንል ደግሞ እዚህ ጋር የመጀመሪያ ድምጽ ናት ማለት ነው። ረ ስንል ደግሞ እዚህ ጋር በአንድ ላይ መከረ መከረ የሚል ቃል እንመሰርታለን ማለት ነው። እንመሰርታለን። ወደ ቀጣዩ ስንል እዚህ ጋር በለጠ እነዚህ አሁን የመጀመሪያ ድምጾች ናቸው። በማለት እዚህ ጋር የምናገኛት የመጀመሪያ ድምጽ ናት። በለ ስንል ደግሞ እዚህ ጋር ለ ጠ ስንል ደግሞ እዚህ ጋር ጠ በአንድ ላይ ምን ይላል? በለጠ በለጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ተመቸ ተመቸ ይላል። ተ ማለት እዚህ ጋር የምናገኘት የመጀመሪያ ድምጽ ናት ብያቸዋለሁ። ቸ እዚህ ጋር የምናገኛት ናት ማለት ነው። መ ማለት ደግሞ እዚህ ጋር የምናገኛት በአንድ ላይ ተመቸ ተመቸ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ገጠመ ገጠመ ይላል። ገ የመጀመሪያ ድምጽ የት ናት? እቺው እዚህ ጋር ገጠመ እዚህ ጋር ነው የምናገኛቸው ማለት ነው። ስለዚህ ምን ይላል? በአንድ ላይ ስናነበው ገጠመ ገጠመ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል? አገኘ አ ማለት የመጀመሪያ ድምጽ የት ናት? እዚህ ጋር አገኘ አ ማለት እዚህ ጋር ይቹነት ገ የመጀመሪያ እዚህ ጋር ይቹነት ኘ እዚህ ጋር ይቹ በአንድ ላይ ምን ይላል? እዚህ ጋር አገኘ አገኘ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ደረጀ ደረጀ ይላል። ደ መጀመሪያ ድምጽ እዚህ ጋር ይቹነት ጀ ይቹነት ደግሞ ረ ስንል ደግሞ ይሹ እዚህ ጋር ደረጀ በአንድ ላይ ደረጀ 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 የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ዘቀጠ ዘቀጠ ይላል። ዘቀጠ ዘ ማለት የመጀመሪያ ድምጽ ናት ብያቸዋለሁ። እዚህ ጋር ዘ ቀ ጠ ይው የት ነው የጻፍኳቸው ማለት ነው። ዘ እዚህ ጋር ይቹነት ጠ እዚህ ይቹነት ቀ ይቹነት አንድ ላይ ምን ይላል? ዘቀጠ ዘቀጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ወረደ
ወረደ ይላል። ወ ማለት እዚህ ጋር ይቺ የምናገኛት ናት ማለት ነው። ወ ረ እዚህ ጋር ይቺውነት ደ እዚህ ጋር የምናገኛት ማለት ነው። በአንድ ላይ ምን ይላል? ወረደ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስናይ ዘከረ ይላል። ዘ የመጀመሪያ ድምጽ እዚህ ጋር ይቺውነት ብያችኋለሁ። ከ እዚህ ጋር የምናገኛት ይቺውነት ማለት ነው። ረ እዚህ ጋር የምናገኛት ናት ማለት ነው። በአንድ ላይ ዘከረ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? ወሰነ ይላል። ወ ማለት እዚህ ጋር የምናገኛት የመጀመሪያ ድምጽ ወሰነ እዚህ ጋር በአንድ ላይ ስንጽፈው ወሰነ የሚል ቃል እንመሰርታለን ማለት ነው። ወለደ ይላል። ወ ማለት እዚህ ጋር የምናገኘው የመጀመሪያ ድምጽ ናት። ለ ስንል ደግሞ እዚህ ጋር የምናገኛት ናት ማለት ነው። ደ ስንል ደግሞ እዚህ ጋር የምናገኛት ናት ማለት ነው። በአንድ ላይ ወለደ የሚል ቃል እንመሰርታለን ማለት ነው። አቀበ አ ማለት እዚህ ጋር የምናገኛት እቺ የመጀመሪያ ድምጽ ናት። አቀበ እዚህ ጋር አቀበ እነዚህ የመጀመሪያ ድምጾች በአንድ ላይ ስንጽፋቸው ምን አይነት ትርጉም ሰጠን? አቀበ የሚል ቃል ይመሰርትና ማለት ነው። አወቀ ማለት እዚህ ጋር የምናገኛት ይቺ ማለት ነው። አወቀ በአንድ ላይ እዚህ ጋር አወቀ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቀነሰ ቀ ማለት የመጀመሪያ ድምጽ እዚህ ጋር የምናገኛት ናት ማለት ነው። ነ ስንል ደግሞ እዚህ ጋር የምናገኛት ናት ማለት ነው። ሰ ስንል ደግሞ የሰቤተሰብ ሰ እቹን እዚህ ጋር የምናገኛት ናት ማለት ነው። በአንድ ላይ ስንጽፈው ወይም ስናነበው ቀነሰ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና ዘከረ ይላል። ዘ ማለት የመጀመሪያ ድምጽ ናት ብያችኋለሁ። እዚህ ጋር እዚህ ጋር ደግሞ ከረ በአንድ ላይ ዘከረ የሚል ቃል እንመሰርታለን ወይም ደግሞ እንጽፋለን ማለት ነው። ወደ ቀጣዩ ስንሄድ ገጠመ ገ ማለት እዚህ ጋር የምናገኛት የመጀመሪያ ድምጽ ናት። ጤ የመጀመሪያ የመጀመሪያ እነዚህ የመጀመሪያ ድምጾች ናቸው። በመጀመሪያ ድምጽ ስለምሰራ ማለት ነው። በአንድ ላይ ገጠመ ነደደ ይላል። ነደደ ነ ማለት እዚህ ጋር የምናገኛት እቺ ፊደል ናት ማለት ነው። ደ ስንል ዳብል ነው የምንጽፋት። በአንድ ላይ ነደደ የሚል ቃል እንመሰርታለን ወይም ደግሞ እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ከበደ ይላል። የመጀመሪያ ድምጽ ናት እዚህ ጋር የምናገኘች ማለት ነው። ስንል ደግሞ እዚህ ጋር የምናገኛት ናት ማለት ነው። ደ ስንል ደግሞ ከበደ ስንል እዚህ ጋር ከበደ በአንድ ላይ ከበደ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ አደመ ይላል። እዚህ ጋር የምናገኛት ፊደል ናት ብያችኋለሁ። ደ ስንል ደግሞ እዚህ ጋር የምናገኛት ናት ማለት ነው። መ ስንል ደግሞ እዚህ ጋር የምናገኛት በአንድ ላይ አደመ የሚል ቃል እንመሰርታለን ወይም ደግሞ እንጽፋለን ማለት ነው። እንግዲህ ምንድነው ያደረግነው? በመጀመሪያ ድምጾች ወይም ደግሞ በመጀመሪያ ሆሄዎች በእነሱ ቃላት መመስረት ማለት ነው። መጀመሪያ ፊደሎችን ከዛ ደግሞ እያወጣን ምን አይነት ቃላቶችን እንደመሰረትን ሶስት ቃላቶችን ባንድ ላይ አገጣጥሜ ጽፌ ሶስት ድምጾችን ወይም ደግሞ ቃላቶችን አሳየቻችኋለሁ ማለት ነው። ቃላት እንዴት እንደሚመሰረት እንዲያርገን በመጀመሪያ ድምጾች መመስረት እንችላለን ማለት ነው። ለዛሬ ቪዲዮ ይዤላችሁ የመጣው እንግዲህ ይህንን ይመስል ነበር። በሌላ ጊዜ ወይም በሌላ ሰዓት ሌሎችን ደግሞ ሰርቼ ይዤላችሁ እስከምመጣ ሰላም ሁኑ፣ ሰላም ቆዩ።